ሰላም ተመልካቾቻችን፣ ዛሬ ድርጅታችን ከሚያመጣቸው እቃዎች ውስጥ በጣም ልዩ ጥቅም የሚሰጥ ዘመናዊ የሮስት ማሽን አሳያችኋለሁ። እንዴት አድርጋችሁ መጠቀም እንደምትችሉ ሙሉ ማኑዋል ነው የሚሆነው። አብራችሁን እስከ መጨረሻው ተከታተሉ። በተለይ የቡና ቢዝነስ ውስጥ ያላችሁ ሰዎች ቡናዎችን ሮስት ለማድረግ በጣም ዘመናዊ የሆነ ተመጣጣኝ ዋጋ ያለው አሪፍ እቃ ነው ይዘን የመጣ ነው። እንዴት አድርጋችሁ እንደምትጠቀሙት የሚያሳይ ጋይድ ነው ማለት ነው። ይህንን ማሽን የኛ ድርጅት በጣም በተመጣጣኝ ዋጋ ከ200 ሺህ ብር ባነሰ ዋጋ ለእናንተ አቅርቦላችኋል። መግዛት የምትፈልጉም ሰዎች፣ ብዙ መረጃ ማወቅ የምትፈልጉም ሰዎች ከታች በምናስቀምጥላችሁ ስልክ ቁጥር እየደወላችሁ ኮንታክት ማድረግ ትችላላችሁ ማለት ነው። ስለዚህ ይህንን ማሽን ለመጠቀም የመጀመሪያው ስራችን የሚሆነው ፓወራችንን ኦን ማድረግ ነው። በመጀመሪያ የምንሰራው ስራ ቢኖር ልንቆላ ያዘጋጀነውን ቡና ሜዥር ያደረግነውን ቡና እናዘጋጃለን። በሚመጥነው መንገድ ትክክለኛውን ኳሊቲ የጠበቀ ቡና እናዘጋጃለን። በመቀጠል ፊት ለፊታችን ያለውን መቆጣጠሪያ ወይም ደግሞ ኮንትሮለር ተርን ኦን እናደርጋለን። በመቀጠል እንግዲህ ቡናውን ስንቆላ የተለያዩ ፕሮፋይሎች ልንጠቀም እንችላለን። ከጀርባው ኮንትሮለራችን ላይ ከጀርባ በጣም ብዙ አይነት ፕሮፋይሎች አሉ። ስለዚህ በምንፈልገው የመቁላት ደረጃ ቼክ እናደርጋለን። ለምሳሌ 21 ሚል አለ፣ 11 ሚል አለ። እንደ ሳምፕል ለምሳሌ እኛ 021 ሚለውን ሴት ማድረግ እንችላለን ማለት ነው። እንደምትመለከቱት ላይት የሆነ የአቆላል ስርዓት ያለው 021 ሚለው ስለሆነ፣ በመቀጠል ፕሮፋይል የሚለው ላይ በመሄድ ስንት እናደርጋለን? 21 እናደርጋለን ማለት ነው። ስለዚህ በመቀጠል ፕሪሂታችንን ኦን እናደርጋለን። ፕሪሂታችንን ከጨረስን በኋላ ኦልሞስት ማሽናችን ግሏል። ስለዚህ ያዘጋጀነውን የመጠነውን ቡና ማስገባት እንጀምራለን ማለት ነው። እሱን ለማስገባት ከላይ የምትመለከቷትን ወደ ውጭ በማውጣት ያዘጋጀነውን ቡና እንጨምራለን ማለት ነው። በመቀጠል ይሄን ካስገባን በኋላ ሮስት የምትለዋን ኦን እናደርጋለን። እንደምትመለከቱት ይሄ በአራተኛው ደቂቃ ላይ የመጀመሪያው ቼክ ያደረግነው ቡና ነው ማለት ነው። እንደምትመለከቱት ቡናችን ደርሷል። ስለዚህ በምንፈልገው የቡና ኳሊቲ ልክ መሆኑን ቼክ አደረግን፣ ቡናችን ደርሷል ማለት ነው። መልሰን ሎክ እናደርጋለን ማለት ነው። ስለዚህ በምንፈልገው የቡና ስቴጅ ላይ መድረሱን ቼክ ካደረግን በኋላ ቡናችንን ወደምንፈልገው ቋት እናወርዳለን ማለት ነው። በምንፈልገው መጠን ቡናችን ተዘጋጅቷል።